ኤችአይቪ ሲዲ4 ህዋሶችን ያጠፋል ይባላልና ስለ ሲዲ4 ግንዛቤ የሚጨምሩ የተወሰኑ ነገሮች ማለት ስለፈለኩ ነው። ቪዲዮዎችን ከወደዳችሁ ፎሎ፣ ላይክ እና ሼር ማድረጋችሁን አትርሱ። ሲዲ4 ህዋሶች ማለት የሰውነታችን የመከላከል አቅም የሚመሩ ወታደሮች ወይም ዘቦች አድርገን ልናስባቸው እንችላለን። እንደውም ጀነራሎች ብንላቸው በደንብ ይገልጻቸዋል። ምክንያቱም ምንድነው እነዚህ ህዋሶች በሽታ አምጪ ህዋሶችን በቀጥታ መዋጋት ብቻ ሳይሆን ጠቅላላውን የሰውነታችን የመከላከል አቅም የሚያቀናጁ ህዋሶች ናቸው። እንደውም ሌላኛው ስማቸው ምንድነው ኦርኬስትሬተርስ ኦፍ ዘ ኢሚዩን ሲስተም ወይም ደግሞ በቃ ጠቅላላውን የሰውነት አቅም የሚያቀናጁ ህዋሶች ተብሎ ነው የሚታወቁት። እና ህዋሶቹ ሲዲ4 ህዋሶች የተባሉበት ምክንያት ምንድነው? ሲዲ4 የሚባል መገለጫ ወይም ደግሞ እንደው ታፔላ ልንለው እንችላለን ይሄን ስላላቸው ነው። እና ሲዲ4 ህዋሶች በሽታ አምጪ ህዋሶችን ብቻ ሳይሆን ባህሪያቸውን ወደ ካንሰር የተቀየሩ የሰውነት ህዋሶችንም እንዲጠፉ ያደርጋሉ ነው። ስለዚህ ኤችአይቪ ሲዲ4 ህዋሶችን እንዲጠፉ ሲያደርጋቸው የታማሚው የሰውነት ለተለያየ በሽታ አምጪ ህዋሶችን ብቻ ሳይሆን ለተለያዩ ካንሰሮች እንዲጋለጥ ያደርጋል ማለት ነው። ስለዚህ ኤችአይቪ በራሱ የሰውነት ጉዳቶችን ማምጣት ቢችልም ቫይረሱ በዋናነት ሰውነታችን ለሌሎች በሽታ አምጪ ህዋሶችና ለካንሰሮች አሳልፎ ይሰጣል ነው። ያው ብዙ ጊዜ ኤችአይቪ ያላቸው ቫይረሱ ከያዛቸው በኋላ ሲዲ4 ህዋሶችን ቀስ በቀስ እንዲጠፉ ያደረገ በአመት ብዙ ጊዜ በአማካይ ከ50 እስከ 150 እንዲቀንሱ ያደርጋል። ብዙ ጊዜ የጤነኛ ሰው ሲዲ4 ከ500 በላይ እንደሆነ ነው የሚታወቀው። እና ሲዲ4 ህዋሶች ቁጥራቸው መውረድ ሲጀምር ምን አይነት ስሜት ይኖራቸዋል? በቀጣይ ቪዲዮ እናያለን።